ትልቅ የቢዝነስ ሐሳብ ኖሮ ማሽነሪ የምትገዛበት ካፒታል ወይም ገንዘብ አጥተህ ተቸግራል። ብዙዎቻችን ባንክ ቤት ገንዘብ ለመበደር ስንሄድ የምንጠየቀው ማስያዣ ተስፋ ያስቆርጠናል። ያለምንም ማስያዣ እስከ 2.5 ሚሊዮን ብር ድረስ የሚያወጡ ማሽኖችን በሊዝ አግኝተህ ወደ ስራ መግባት እንደምትችል ታውቃለህ? በዚህ ቪዲዮ ይህን ህልምህን እውን የምታደርግበትን ያለምንም ማስያዣ የምትፈልገው ማሽነሪ እንዴት ማግኘት እንደምትችል በዝርዝር አስረዳሃለሁ። እስከ መጨረሻው ከሰማኝ እስከ 2.5 ሚሊዮን ብር ድረስ የምትፈልገውን ማሽነሪ መግዛትና መውሰድ የምትችልበትን አማራጭ የያዘ ተቋም አብራርቼ አሳያለሁ። የድርጅቱ ስም አዲስ ካፒታል ፋይናንሲንግ ወይም አዲስ ካፒታል እቃ ፋይናንሲንግ አክሲዮን ማህበር ይባላል። ከዚህ ድርጅት የምናገኛቸው 3 መሰረታዊ ነገሮች ናቸው። የመጀመሪያው ያለምንም ዋስትናና ማስያዣ የምትፈልጉትን ማሽነሪ በብድር መልክ ማግኘት። ሁለተኛው ከዚሁ ድርጅት የተለያዩ ማሽነሪዎችን ኪራይና ሽያጭ ግዢ ማለት ነው 15% የማሽነሪውን ዋጋ 15% ይዛችሁ በመምጣት የምትፈልጉትን ማሽን 15% እጃችሁ ላይ ካለ ቀሪውን 85% እየሰራችሁ የምትከፍሉበት ሁለተኛ አማራጭ አለ። ሶስተኛው ደግሞ ማሽነሪውን ከወሰዳችሁ በኋላ እንዴት መጠቀም እንዳለባችሁ፣ እንዴት አትራፊ ልትሆኑ የምትችሉበትን መንገዶች የሚጠቁም የምክር አገልግሎትም ይሰጣሉ። ከዚህ ድርጅት በዋናነት የምታገኙት ነገር የምትፈልጉት ዕቃ ከውጭ የሚመጣ ከሆነ እንኳን ያለምንም ቀረጥና ታክስ በነፃ ወደ ሀገር ውስጥ ያስገባላችኋል። ውጭ ባለው ሂሳብ ልክ እዚህ ታገኛላችሁ ማለት ነው። በጣም በረካሹ ትጠቀማላችሁ። የራሳችሁ እጃችሁ ላይ ገንዘብ እንኳን ኑሮ ማሽነሪውን ከውጭ እናስመጣ ብላችሁ ከምትታገሉ ይልቅ ያለምንም ታክስና ቀረጥ ራሱ ድርጅቱ አስገብቶ ይሰጣችኋል ማለት ነው። እናንተም ከ3 እስከ 8 ዓመት ውስጥ ያንን ማሽን እያመረታችሁበት ብድሩን ከፍላችሁ የራሳችሁ ታደርጋላችሁ ማለት ነው። በብድር መልክ እስከ 2.5 ሚሊዮን ብር ድረስ ማሽነሪዎችን ገዝቶ ይሰጣል። ይህ የመጀመሪያው አገልግሎት ነው። ሁለተኛው አማራጭ የማሽን ኪራይና ሽያጭ። ማሽነሪዎችን ብር ካላችሁ በሽያጭ መልክም ያቀርባል። ሽያጭ ሲባል ደግሞ ሽያጭ ማለት 15% ብቻ ካሽ ካላችሁ እጥረት ላይ ትንሽ ብር ይዛችሁ ትልቅ ማሽን እስኪሞላላችሁ ከምትጠብቁ ይልቅ 15% ብቻ በማቅረብ ቀሪውን 85%ን ፋይናንስ ያደርጋችኋል ማለት ነው ድርጅቱ። እናንተ በ15% በማቅረብ ማሽነሪውን የራሳችሁ ማድረግ ትችላላችሁ። ስለዚህ የማሽን ሽያጭ የሚባለው ያ ነው። ሽያጭ ያደርጉላችኋል ማለት ነው። ከዛ 85%ን ቀስ ያላችሁ ከፍላችሁ ማሽነሪውን የራሳችሁ ታደርጋላችሁ ማለት ነው። ከዚህ ድርጅት ጋር መስራት ከጀመራችሁ በኋላ እነሱ ሙያዊ ድጋፍ ይሰጣሉ። እንዴት ማሽነሪውን እንዴት መጠቀም እንዳለባችሁ የሙያ ድጋፍ ይሰጧችኋል። የጥገና አገልግሎትም ታገኛላችሁ። ሜንቴናንስ ሰርቪስም አለው ድርጅቱ። እቃው ቢበላሽባችሁም ከሌላ ድርጅት ከምትገዙ ይልቅ እነዚህ ከሌላ ድርጅት ብትገዙ ማሽነሪ ሜንቴናንስ ሌላ ወጪ ነው የሚኖረው። ሲበላሽ ምናምን ለሜንቴናንስ ሌላ ወጪ ነው የምታወጡት። ከዚህ ድርጅት ከገዛችሁ ግን የሜንቴናንስ አገልግሎትም ታገኛላችሁ ማለት ነው። ማሽነሪውን ከወሰዳችሁ ወይም ይህንን ብድር ከወሰዳችሁ ቀን ጀምሮ ከ4 እስከ 6 ወር ድረስ ምንም አይነት ክፍያ አይጠይቋችሁ። የእፎይታ ጊዜ ይኖራችኋል ማለት ነው። ብድሩን መልሱ ብለው አያጨናንቋችሁ። ምክንያቱም የምትሰሩበትን ጊዜ ያመቻቹላችኋል። 4 ወር ማለት የተጀመረ ቢዝነስ ላይ ከተበደራችሁ 4 ወር ጊዜ ስራው ላይ ስለከረማችሁ ብድሩ መልሱ የምትባሉት የ4 ወር እፎይታ ጊዜ ሰጣችሁና ከ4 ወር በኋላ ብድሩ መመለስ ትጀምራላችሁ። አዲስ ቢዝነስ ከሆነ ግን ማሽነሪው 6 ወር ድረስ ሰርቶ የራሱን መንቀሳቀሻ የቤት ኪራዩን ሁኔታዎችን አመቻችቶ እስከሚችል ብድሩን መልሷት ባሉ የእፎይታ 6 ወር የእፎይታ ጊዜ ታገኛላችሁ ማለት ነው። ሶስተኛው ከዚህ ድርጅት የምታገኙት ጥቅም የማማከር አገልግሎት ታገኛላችሁ። ቢዝነሱ አዋጭ ነው አይደለም የሚለው በቢዝነስ ባለሙያዎች የምክር አገልግሎት ይሰጣችኋል። እንዴት ማትረፍ እንደምትችሉ፣ እንዴት ብትሰሩ አዋጭ እንደሆነም የምክር አገልግሎት ታገኛላችሁ ማለት ነው። ልክ አሁን በውጮቹ ዓለም ኮንሰልተንሲ በጣም ውድ ክፍያ የሚከፈልበት ነገር ነው። ምክር አገልግሎት ማግኘት በጣም ከባድ ነገር ነው። በክፍያ ነው የሚገኘው። ነገር ግን የእነሱ ተበዳሪ ከሆናችሁ በባለሙያዎቻቸው የታገዘ የስልጠና እና የማማከር አገልግሎት በቀላሉ ታገኛላችሁ ማለት ነው። ይሄ ሶስተኛው አገልግሎታቸው ነው። ከዚህ ድርጅት የምናገኛቸው ማሽኖች ምን ናቸው የሚለው ደግሞ ወሳኙ ነገር ነው። ማአት አይነት ማሽነሪዎች አሉ። እስከ 2.5 ሚሊዮን ብር የሚያወጡ የተለያዩ አይነት ማሽነሪዎች በድርጅት ውስጥ ይገኛሉ።
ዘርዘር አድርጌ ለማስታወስ ያክል የጨርቃ ጨርቅ እና የሹራብ ስራ ማሽን፣ የቆዳ ውጤቶች ማምረቻ ማሽን፣ የደረቅ ምግብ ማቀነባበሪያ ማሽን፣ የብረታ ብረት ማምረቻ መበየጃ ማሽኖች፣ የሪሳይክሊንግ ስራ፣ የህክምና ስራዎች ማሽነሪዎችም አሉ። እስከ 2.5 ሚሊዮን ብር የሚያወጡ የህክምና ስራ ማሽነሪዎች አሉ። የምስማር ማምረት ማሽነሪዎች አሉ። ማምረቻ የፕላስቲክ ውጤቶች ማምረቻ ማሽኖች አሉ። የእንጨት ውጤቶች ማምረቻ ማሽኖች አሉ። የእንስሳት መኖ ማቀነባበሪያ ማሽኖች አሉ። የአግሮ ፕሮሰሲንግ ስራ መስሪያ የሚሆኑ ማሽነሪዎች አሉ። የእደ ጥበብ ስራ መስሪያ ማሽነሪዎች አሉ። ማር ማቀነባበር ስራ ማሽነሪ፣ የህትመት ስራ ማሽነሪ፣ ለኮንስትራክሽን ግብአቶች የሚሆኑ ማሽነሪዎች፣ እነዚህ ሁሉ በድርጅቱ ስራ እናንተ የተሰማራታችሁበትን ቢዝነስ ካወቃችሁና የምትፈልጉትን ቢዝነስ እየሰራችሁ ያላችሁትን ቢዝነስ የሚያስፈልጋችሁ ማሽነሪ ለይታችሁ ድርጅቱ ጋር ሄዳችሁ ማነጋገር ትችላላችሁ። በቀላሉም መውሰድ ትችላላችሁ ማለት ነው። ይሄ ያለ እየተሰራ ያለ ነው። መጨረሻ ላይ አድራሻቸውንና የምትፈልጉትን መረጃ እነግራችኋለሁ ማለት ነው። ይህንን ብድር ለማግኘት ማሟላት ያለባችሁ መሰረታዊ መስፈርቶች አሉ። ያው እነዚህ መስፈርቶች ስታሟሉ ነው በዋናነት ብድሩ ማግኘት የምትችሉት። እነዚህንም ሊስት ለማድረግ እሞክራለሁ። በመጀመሪያ የአዲስ አበባ ከተማ ነዋሪ መሆን አለባችሁ። ይህ ግዴታ ነው። የአዲስ አበባ ከተማ ነዋሪነት መታወቂያ ሊኖራችሁ ይገባል። ሁለተኛ የጋብቻ የምስክር ወረቀት ያስፈልጋችኋል። ያገባችሁ ከሆነ የጋብቻ ወረቀታችሁ ሰርተፍኬት፣ ያላገባችሁ ከሆነ ከምትኖሩበት ክፍለ ከተማ ያላገባ የምስክር ወረቀት ከቀበሌው ወይም ከወረዳ አጽፋችሁ ማምጣት ይኖርባችኋል። ሶስተኛም የስራ ቦታ ሊኖራችሁ ግድ ነው። በማሽነሪ የሚሰራ ስራ እስከሆነ ድረስ የስራ ቦታ ሊኖራችሁ ግድ ነው። ያ ቦታ በኪራይ ከሆነ የያዛችሁት የአከራይ ተከራይ ውል፣ ህጋዊ የሆነ የአከራይ ተከራይ ውል ሊኖራችሁ ግድ ይላል። የራሳችሁ ከሆነ ደግሞ ካርታና ፕላን ፎቶኮፒ ማቅረብ ግዴታ ነው። ከዚህ በፊት ተቋቁሞ እየሰራ የሆነ ድርጅት ከሆነ ማሽነሪውን የፈለጋችሁት ከዚህ በፊት አዋጭነቱን የስራውን የሚያሳይ ዝርዝር ቢዝነስ ፕላን ይዛችሁ መቅረብ ይገባችኋል። ነገር ግን አዲስ በማሽነሪው ልትሰሩ ከሆነ እና የምታስገቡት ማሽነሪ ለአዲስ ስራ ከሆነ ማሽነሪው የምትፈልጉት ቢዝነስ ፕላን ለሱ ያስፈልጋል። ትርፋማነቱንና እንዴት ውጤታማ ልትሆኑ እንደምትችሉ የሚያሳይ የሁለት ገጽ ቢያንስ የሁለት ገጽ ቢዝነስ ፕላን ያስፈልጋል። ቢዝነስ ፕላን ሲባል ውስብስብ ነገር አይደለም። የሚሰሩ ድርጅቶችም አሉ፣ ብዙ ብር ሊያስወጣ ይችላል። እነሱ ጋር ከምትሄዱ ግን ከኢንተርኔት ላይ ብቻ ቢዝነስ ፕላን እንዴት እንደሚሰራ እያያችሁ የማሽነሪው የምታስመጡት ማሽነሪ ስንት ብር ሊያስገኝ ይችላል የሚለውን ትርፋማነቱን የምታሳይ ዘርዘር ያለች የሁለት ገጽ ወረቀት ወይም ቢዝነስ ፕላን ወረቀት ያስፈልጋችኋል ማለት ነው። ይህንን ማቅረብ ግዴታችሁ ነው። እቃው ከውጭ የሚመጣ ከሆነ ከ3 እስከ 4 ወር ይፈጃል። ስለዚህ ያው መታገስ፣ ያንን ቅድመ ሁኔታ አስባችሁ 3 እስከ 4 ወር ድረስ እንደሚፈጅ ማሰብ አለባችሁ። ነገር ግን እቃው ሀገር ውስጥ እዚሁ እነሱ ጋር ያለ ከሆነ ግን ኢሚዲየትሊ በአንድ ሳምንት ውስጥ እነዚህ ነገሮች አቅርባችሁ መውሰድ ትችላላችሁ ማለት ነው። ይህ ድርጅት መገኛው የት ነው ላላችሁኝ፣ በ11ዱም ክፍለ ከተማ አዲስ አበባ ከተማ ውስጥ ይገኛል። አድራሻው ከፈለጋችሁ የ11ዱም ክፍለ ከተማዎች ለምትፈልጉትን ክፍለ ከተማ ስጠቅሱልኝ ቴሌግራም ላይ ሌላ ሁሉንም የክፍለ ከተማዎቹ ስልክ እልክላችኋለሁ ማለት ነው። በስልክ ሄዳችሁ መጠየቅ ከፈለጋችሁ፣ አይ እንሄዳለን ካላችሁ ደግሞ በአካል ሄዳችሁ የድርጅቱ ስም አዲስ ካፒታል እቃ ፋይናንስ ንግድ ስራ አክሲዮን ማህበር ይባላል። በአካል እየሄዳችሁ በየክፍለ ከተማችሁ ማነጋገር ትችላላችሁ። አይ እዛ መሄድ አንችልም ጊዜ የለንም የምትሉ ከሆነ ለተጨማሪ ማብራሪያ የሚሆን የሁሉንም ክፍለ ከተማ ስልኮች እልክላችኋለሁ። ደውላችሁ ማናገር ያለባችሁን ስልኮች እልክላችኋለሁ። ስልኮቹም በዚህ በኩል መላክ ስለማይመች በቴሌግራም የክፍለ ከተማዎቹን ስልክ ጠይቁኝ። በዋናነት የዋና መስሪያ ቤቱን ስልክ አንድ ስልክ እዚህ ጋር አስቀምጣለሁ። ብትደውሉ እንደምትፈልጉት መረጃ ላታገኙ ትችላላችሁ። ምክንያቱም እናንተ ብድሩን መውሰድ የምትችሉት በክፍለ ከተማችሁና በክፍለ ከተማችሁ ብቻ ባላችሁ በክፍለ ከተማ ስለሆነ እንደሚያመቻችሁ ቦታ ብቻ ስለሆነ ማናገር ያለባችሁ የራሳችሁ ክፍለ ከተማ ነው። የዋናው መስሪያ ቤት ስልክ ያው እንደምታዩት ይሄ ነው። ደውላችሁ እኔ ጋርም መጻጻፍ ከደበራችሁ እዚህ ደውላችሁ የዚህ ክፍለ ከተማ ስልክ ስጡኝ ብትሉ ይሰጧችኋል ማለት ነው። ስለዚህ የቢዝነስ ሀሳባችሁን ይዛችሁ ቁጭ አትበሉ፣ ውጡና ተበድራችሁ ለመስራት ሞክሩ።
ቀጣይ በኦሮሚያም በአማራ ክልልም ያሉትን የዚህ የሊዝ ፋይናንሲንግ የእቃ ብድር አቅራቢ ድርጅቶችን መረጃ የምፈልጉ ከሆነ እሰራላችኋለሁ። ከታች ኮሜንት አድርጉልኝ። ደቡብ ክልል ነኝ፣ ኦሮሚያ ክልል ነኝ፣ የዚህን ስሩ፣ የዚህን ንገረን ምናምን የምትሉ ካላችሁ በለጥ ያለውን ኮሜንት አይቼ እንደዚሁ ሌላ ቪዲዮ እሰራላችኋለሁ ማለት ነው። እስከዛው በያላችሁበት ይመቻችሁ።